ሰላም እንዴት ናችሁ? ጌጤ ነኝ። አሁን የማስተዋወቃችሁ እነኚህን የሚበሩ ቢኤስኤፍ የሚባሉ ነገሮችን ነው የማስተዋወቃችሁ። እነኚህ የሚበሩ በአጎበር ውስጥ ነው የሚበሩት። እንቁላል ይጥላሉ፣ ውሃ ይጠጣሉ። ውሃም ሳጠጣ አሁን አሳያችኋለሁ። እንቁላል በጣውላ ውስጥ ነው የሚጥሉት። እና እነሱን ላስተዋውቃችሁ ነው የመጣሁት። እዩዋቸው። እርሻ የምትፈልጉ እንደኔ ፋርም የምትወዱ ሰዎች እዩዋቸው። ይኸው አሁን ውሃ እያጠጣኋቸው ነው። ጠዋት ከ2 ሰዓት እስከ 3 ሰዓት እስከ 4 ሰዓት ባለው ጊዜ ውስጥ እንቁላል ይጥላሉ። እንቁላላቸውን ከጣሉ በኋላ በጣውላ በካርቶኒ ውስጥ ነው የሚጥሉት። ከሳፋ ውስጥ እየወጡ እንቁላል እየጣሉ ይኸው እንቁላል በጣውላ ውስጥ ይጥላሉ። እነሱን ይወጣሉ። ከጣውላው ላይ እንቁላሉ ይኸው እንደዚህ ይወጣል። ከዛ በኋላ እንቁላላቸው እንዴት ተፈልፍለው ተመልሰው ስራ ላይ እንደሚውሉ ጥቅም ላይ እንደሚውሉ በሚቀጥለው ቪዲዮ አሳያችኋለሁ። እስከዚያው ድረስ ይህንን ቪዲዮ እያያችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ።